ውስጥ ገቢያለሽ ያልተቆጣኝ ሰው የለም ብታይ ግን ያው ባስመሰለ ነው ሚኪ ሊያነካኩሽ ይሞክራሉ ማለት ነው። ባስመሰለ ነው። አንተ ለምሳሌ የሆነ ጎራውን ለምሳሌ ሎዛ ተቃራኒ ናታ ከሎዛ ጋር ጀስት ደግሞ ፍሬንድ ልትሆን ትችላለህ። አንተ ፐርሰናሊቲ ከሷ ጋር ጓደኛ ልትሆን ትችላለህ። እሷ ደግሞ የራሷ ሐሳብ ሊኖር ይችላል። ከሷ ጋር ፍሬንድ ሆና አደባባይ ላይ ፐብሊክ ላይ ወጣ ማውራት አትችልም። በእኛ ቢፈደ አስተሳሰብ why not ለምን ችግር አለ? እንዴ በቃ ጨዋታው እኮ ነው እሱ እኮ ነው ጨዋታው የሚጀመረው እኮ እንደዛ ማስመሰል እኔ ከማንም ጋር ጓደኛ ሆኖ ለዛ እኮ ነው እኔም አልሰማቸውም ብዬ እንደዚህ አይነት ጨዋታ ስጫወት ወደ ሌላ ጌም ጀመሩብኝ። ገባክ? ለምሳሌ እኔ ዳልቻ ፐርሰናሊ ፍሬንዴ ነው። ከዳልቻ ጋር ላይቭ ላይ ገብቼ ወይም ዳልቻ ብዬ ካልኩኝ በቃ ሌላ ነገር ማን ነው እንትና ጆከር ፍሬንዴ ነው። ጆከርን ካናገርኩት ወይም ከጆከር ጋር አወራው ሌላ ነገር ይሉባል። ገባክ? ይሄ የቲክቶክ ሙድ ነው ማለት ነው የሚከታተሉሽ። በቃ አንዳንድ አሉ አይደለ? በቃ ይገቡና ሪላ ይሉባል። በቃ እንደዚህ ያለ እሱ ከሱ ጋር እንደዚህ ትኛል እሱንም አካልሽ ከሱ ጋር የሆነ ነገር አላችሁ ምናምን በቃ ወደ ሌላ መስመራቸውን ያስተዋል። ገባ? ስለዚህ አስመሳይ መሆን አለብህ ማለት ነው። ቲክቶክ ላይ ስትመጣ አስመሳይ ማንነትን ሪል ማንነትን ይዘህ መምጣት አትችልም። ኦኬ አንተ እነሱ የደገፉትን መደገፍ ስትፈልግ ደግሞ ሌላው የማይደግፈው አለ። ስለዚህም ያ ነው እንግዲህ እኔ ላይ የደረሰው ያ ነው። በቲክቶክ እውነት ለመናገር የአሌክስ ጠላት ነሽ አይደለም ጌታን ወይ ጉዴ ቴንክ ዩ አይደለም። እንደ ሶሻል ሚዲያ እናንተ እንደምትሰጡት አሁን እንደምትሉኝ እኔም የራሴን አስተያየት ነው የሰጠሁት። መብቴ ነው አይደለ? እናንተ መብታችሁ አይደለ? እኔ ትናገር ለምን እንድትቃወሙ ትፈልጋላችሁ? ሰው የራሱ አቋም መኖር አለበት እና በማስመሰላሽ ነው ታውቂዋለሽ። መልሱ እንደዛ ካረግሽ ደግሞ እንደዛ ነው። እነሱ የሚወዱትን አንተ የጠላኸውን ሰው መጥላት አለብህ። እነሱ የጠሉትን ሰው መጥላት አለብህ። ያለምን ዩቲዩብ ላይ አብረን ላይቭ ገብተን ቁጭ ብለን ሰው አናማ ደስ ይለኛል። ሎዛዬ በስማ ይቻላል። ባይዘው ዩቲዩብ ላይ ይቻላል። ገስት ከፍቶ